ብዙ መዝሙሮች ላይ ያለ ትልቁ ስህተት 10 ደቂቃ ይደብራል፣ በቃ ያስጠላል። ማይኳ ግን አትሆንም። ላይቭ ደግሞ ይዋት ላይቭ ስትዘምር ደግሞ ያት ሌላ ሌቭል ነው። ሃይ ሮቤል ነኝ። ዛሬ አዲስ ሚውዚክ ቪዲዮ እናያለን ከኔ ጋር። አዲስ አይደለም፣ አንድ ወር ከምናምን ይሆናል ከወጣ። ለእኔ አዲስ ነው፣ አላየሁትም እስካሁን ድረስ። አሁን ገና ለመጀመሪያ ጊዜ ላይ ሆነው ምን አይነት ፊሊንግ ይሰጠናል፣ እንዴት ነው የሚለውን አንድ ላይ እናያለን። ይመቻችሁ። እሺ እንጀምር። ዛሬ የምናየው የአስቴር አበበን መምህሬ የሚለውን መዝሙር ነው። እሺ መምህሬ። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔርን ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ፣ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ። ገላትያ ምዕራፍ 4 ከ4 እስከ 5 ከቁጥር 4 እስከ ቁጥር 5 ድረስ ነው። አይ ቲንክ መነሻ ሀሳቡ እሱ ነው ማለት ነው። ኦብቪየስሊ እንደዚህ ሲጻፍ። እሺ እንጀምር። እሺ ከመጀመሪያው አስቴር አበበ። አይኖቼን የከፈት ከጽድቅም ቃል ያስተማርከኝ፣ የተሻለውን ምርጫ እንድመርጥ ማስተዋልን የሰጠህ አንተ አምላኬ እንደሆነ በማወቄም ረፍት ሆነልኝ። ላመስግን እጄን ላንሳ በዕድሜ ስላረክልኝ። አይኖቼን የከፈት ከጽድቅም ቃል ያስተማርከኝ፣ የተሻለውን እሺ ተመችቶኛል። አጀማመሩ አሪፍ ነው፣ ያለው ነገር አሪፍ ነው። እሺ የማይክ ብዙ መዝሙሮች ላይ ያለ ትልቁ ስህተት አይ ቲንክ የዳይሬክተሩ ወይ የካሜራማኑ ብቻ ወይ በፕሮዳክሽን ሳይድ ያለው ሰውዬ ስህተት ሊሆን ይችላል፣ በብዛት ሊሆን ይችላል፣ አለማስተዋል ሊሆን ይችላል። ግን አብዛኞቹ መዝሙሮች ላይ ያለው ችግር አንደኛ የስቱዲዮ ማይክ የስቱዲዮ ሪከርዲንግ ማይክ መጠቀም፣ እንደዚህ ሚውዚክ ቪዲዮ ላይ ውጪ ይሁን የተለያየ ካፌ ውስጥ ይሁን የሆነ ቦታ ብቻ መጠቀም። አንደኛ የተለየ ምክንያት ከሌለው በስተቀር ላይቭ ሪከርድ እያረግን ነው፣ እሺ ላይቭ ሪከርድ እያረግን ነው የሚል ትርጉም ሊሰጥ ይችላል። እሱ ካልሆነ በስተቀር ወይም ደግሞ ለቪዲዮ ምክንያት ከሌለው በስተቀር እኔ አልመክርም፣ ወይም ደግሞ አሪፍ አይመስለኝም በግሌ የስቱዲዮ ማይክ መጠቀም። ሁለተኛ ገመድ የለውም። ብዙ ቪዲዮዎች ላይ ገመድ ይረሳሉ፣ ይደብራል፣ በቃ ያስጠላል። ገመድ ይኑረው ለወደፊት። በቃ አርኩ በጣም ነው የሚደብረው። እሺ እንቀጥል። ምርጫ እንድመርጥ ማስተዋልን ሰጠህ አንተ አምላኬ እንደሆነ። አሁን ኪቦርዱ ተሰክቷል። ኦን ይሁን አይሁን አይታየኝም። ከዚህ ጋር ጊታሮቹም ከስፒከር ጋር ምናምን ብቻ ለመሰካት ተሞክሯል፣ ወይም ደግሞ እንደዛ ለማስመሰል ተሞክሯል። which is fine፣ ትክክል ነው ብዬ አስባለሁ እንደዛ መሆኑ። ማይኳ ግን አትሆንም። ማይኳ አትሆንም። ኧረ እሺ በማወቄ ረፍት ሆነልኝ። ላመስግን እጄን ላንሳ በዕድሜ። እንዴ ባይዘዌ 10 ደቂቃ ነው፣ በጣም ረጅም ነው። አሁን ገና ነው ያየሁት። 10 ደቂቃ የሚገርም ነው። እሺ ስላረክልኝ
ያምራል መዝሙር ታመነነው ጥበበኛ ያፍቃል ትክክል ነው ልቤን ደስ አሰኘው ትእዛዝ ዜማዎቿ በጣም ነው የሚያምሩት በስማ በጣም ነው የሚያምሩት ፍጹም ነው ነፍሴ ዓለም ልሟታል ስርዓቴ ታመነ ነው ጥበበኛ ያፍቃል ትክክል ነው ልቤን ደስ አሰኘው የአስቴር ቪዲዮዎች ላይ ከዚህ በፊት ያሉትን አብዛኞቹን አይቻቸዋለሁ የታዘብኩትን ነገር ልንገራችሁ ችግር ነው ብዬ አለ ማለት የሷ ችግር ነው ብዬ አላስብም ግን ልንገራችሁ አስቴር በጣም አሪፍ ዘማሪ ናት ግጥሞቿ በጣም የሚገርሙ ናቸው አይዲያዎቹ በጣም አሪፍ ናቸው ድምጿ በጣም ያምራል ዜማ በጣም ጎበዝ ናት ሙዚቃዎቹ አሪፍ ናቸው በብዛት ከዛ ውጪ ዋናውን ነገር ይዘዋለች ኦብቪየስ የሆነውን ነገር በብዛት የምትሰራቸው ሚውዚክ ቪዲዮዎች ላይ ግን ስንመጣ አስቴር ለእንደዚህ ለስቴጅድ ለሆነ ወይም ደግሞ ስክሪፕትድ ለሆነ ሚውዚክ ቪዲዮ ትሆናለች ብዬ አላስብም ማትሆንበት ምክንያት ብዬ የማስበው ፊቷን ይዩት አብዛኞቹ ቪዲዮዎች ላይ ይሄ ለሚውዚክ ቪዲዮ ተብሎ የታሰበው ቪዲዮዎቿ ላይ ጠቅላላ ሚውዚክ ቪዲዮዎቿ ላይ ጠቅላላ ኢሞሽን የለውም ፊቷ ዲስትራክት ትሆናለች ኬብል ይዞ በዛ በኩል የሚሄደው ጋፈሩ ኬብል ሲሰካ ሊሆን ይችላል እየዘመረች እየተቀረጸች ነው ታያለች ካሜራማኑ ላይክ ሌንሱን ሳይሆን ካሜራውን ሳይሆን ካሜራማኑን ዳይሬክትሊ የሆነ የሚያልፍ ሰው ካለ በዛ ጋር ታያለች ምናልባት እዛ ጋር ሶኬት ታካለ ልደነግጥ ምናምን ሁላ ትችላለች በተፈጥሮ እንደዚህ አይነት ሰዎች አሉ በቃ ለእንደዚህ ለስክሪፕትድ ለሆነ ነገር ለአክቲንግ የማይመቹ ሰዎች አሉ ወይ ደግሞ የማይመጣላቸው ሰዎች አሉ ላይቭ ደግሞ ይዋት ላይቭ ስትዘምር ደግሞ ያት ሌላ ሌቭል ነው ስለዚህ በእኔ እይታ አስቴር ወይ በቃ አይን የሚጨፈንበት ምናምን ዳይሬክሽን ያስፈልጋታል ብዬ አስባለሁ ወይ ደግሞ ሌላ ዳይሬክሽን ለሚውዚክ ቪዲዮዎቿ ሌላ አይነት ሐሳብ ያስፈልጓታል ብዬ አስባለሁ እንጂ እዛ ኢሞሽን ላይ አትገባም እና እዛ ኢሞሽን ላይ የማትገባው በቃ በተፈጥሮ እንደዚህ አይነት ሰዎች አሉ የማይመጣላቸው በቃ ይመጣላቸው ከተረዳችሁኝ ማለት ነው በቃ እዛ ኢሞሽን ውስጥ ገብታ ማስመሰልም አትችልም ወይም ደግሞ ቀረጻ ላይ ምናምን እዛ ሙድ ውስጥ መግባት አትችልም እዛ ነገር ውስጥ መግባት አትችልም ፍለፊት እዛ ጋር ከዛ ጋር ያስታውቃልና በቃ ስህተት ነው ችግር ነው ምናምን ማለት ሳይሆን ለእንደዚህ አይነት ነገር አትሆንም ብዬ አስባለሁ ካየኋቸው ቪዲዮዎች አንጻር ይሄ የኔ እይታ ነው እንቀጥል በእጇ ሁኔታዋ አይኖቿን አሁን እዚህ ጋር ምናምን ብታዩ በቃ ያስታውቃል ኮምፎርታብል ሆና እንደማትዘምር ቀረጻ ላይ እንደሆነች ያስታውቃል ባጭሩ እየተቀረጸች እንደሆነ ያስታውቃል ያመረትከኝ ጊዜው ሲደርስ
ዓለም ሳይፈጠር የመረጥከኝ ጊዜው ሲደርስ አንድ ልጅ አረከኝ በርራይ ስታለች እዚህ ጋር ዝም እሷ እዚህ ጋር ዝም ብላለች። ኦዲዮ ይዘምር ይላል ሲንክ አላረገም። አይመቻችሁ። በርራይ ገመር በፍቅር ሰንሰለት ስበህ ራስህ ያደረከኝ አባባት ስበህ ራስህ ያደረከኝ አባባት አለሙ በቃ ለቀረጻ ለሚውዚክ ቪዲዮ የሚሆን ፐርሰናሊቲ ያላት አይመስለኝም። ትላግብን ስርጫጩቶቿን እንደምትሰበስብ ዘርግታ ክንፎቿን እንደምታሳድግ ከልክላ ከክፉ የአቅመ ቢስ ቀናቸውን ዘልቀው እስኪያልፉ ለኔም ላንተ እንዲሆን አይደለም ወይ ማምለጫ ዋሻዬ ክፉን ቀን ከልካዬ እንደ ማንነት ሳይሆን ዝቅ ብለህ ያጎረስከኝ የእድሜ ልክ መምሬ አብለህ ያስቆጠርከኝ ለኔም ላንተ እንዲሆን አይደለም ወይ ማምለጫ ዋሻዬ ክፉን ቀን ከልካዬ ማንነት ሳይሆን ዝቅ ብለህ ያጎረስከኝ ወይኔ እኔ ማይኩ በጣም ዲስትራክት እያደረገኝ አራም ስማ ገመድራይ ነፍሴን ያስርክበት ከእንትን የቪዲዮ ቦታው ምናምን ያምራል። ከለሩ ባክግራውንዱ ግሪን መሆኑ ከእሱ ጋር ኮንትራስት የሚያደርግ ልብስ ነው እሷ የለበሰችው አይነት ዲስ ብቻ ነገር። ይሄ መዝሙር በጣም ከታየ ከዚህም በላይ ከታየ ወይም ከተወደደ ይሄ ቪዲዮ በጣም ከተወደደ ቪዲዮውን በጣም ከተወደደ ሳይሆን ብቻ ቪዲዮውን መዝሙሩ ብቻ ነው የተሸከመው። ምንም እንደኔ በቃ ሎኬሽኑ ብቻ ነው የሆነ ቫልዩ አድ ያደረገው እዚህ ቪዲዮ ላይ ብዬ ማሰበው በእኔ እይታ። ከዛ ውጪ መዝሙሩ ነው የተሸከመው። መዝሙሩና ሚውዚክ ቪዲዮ አለ። መዝሙሩ በጣም ቫልዩ አለው። በጣም ቫልዩ ብቻ እንዴት ነው አንዳንድ መዝሙሮች መዝሙሮቹን የሚገልጽ ሚውዚክ ቪዲዮ አለ። ታሪክ ይኑረውም አይኑረውም፣ ስክሪፕት ይኑረውም ድራማ ይኑረውም አይኑረውም ምንም ይሁን ግን እሱን በብዙ መንገድ የሚገልጸው ሚውዚክ ቪዲዮ ይሰራለታል። አንዳንዶቹ ደግሞ ቢሰራላቸውም ባይሰራላቸውም ማለት በእኔ እይታ ይሄ ቪዲዮ ባይሰራም ዓለም ሳይፈጠር የመረጥከኝ ጊዜው ሲደርስ መዝሙሩ በጣም ያምራል። ሎኬሽኑ ያምራል። ዓለም ሳይፈጠር የመረጥከኝ ጊዜው ሲደርስ አንድ ልጅ በርራይ ገመር በፍቅር ሰንሰለት ስበህ ራስህ ያደረከኝ አባባት ስበህ ራስህ ያደረከኝ አባባት ሬዲቺ ማይክ
ድራሙ ራሱ ሲንክ አላረገም። ብዙ ጊዜ ለቀረጻ ብቻ የሚመጡ ባንዶች እንትን ላይ ምንድነው ስሙ ሚውዚክ ቪዲዮ ላይ ሰው ያያል። ስለ ሙዚቃ እውቀት ላይኖረውም ሊኖርም ይችላል ብዙ ሰው፣ ግን የሆነ ነገር ኦፍ እንደሆነ ግን ሴንስ ያደርጋል። ብዙ ሰው ላይናገረው ይችላል። ይሄ ነው ችግሩ ላይል ይችላልና ብዙ ጊዜ ምንሰማውና ሮሉ ሊሆን ይችላል፣ ፊል አደራረጉ ሊሆን ይችላል፣ ምናምን አይገጥም፣ አይሄድም። ሰውየው እንዲህ ዝም ብሎ ልክ ነኝ ሃይሃት እሺ ነው ያላቀ ብቻ ግን እየተጫወተ የምንሰማው እንትኑ ወይ ኪኩን ብቻ የምንሰማበት ሰዓት ሊሆን ይችላል ኦሪጂናል ሶንጉ ላይ። ድራመሩ ግን ስኔሩን እየቀጠቀጠው ሊሆን ይችላል ምናምን እና ብዙ ጊዜ ሲንክ አያደርግም፣ ሲጫወቱ ሲንክ አያደርግም ከኦዲዮ ጋር ማለት ነው። የዳይሬክተሩም ወይም ደግሞ የሲኒማቶግራፈሩም ስህተት ይሆናል። በብዛት ግን ሙዚቀኛውን በደንብ ካጠናው በደንብ ካወቀው እዛች ቦታ ላይ ምን እንደሚጮት ስለሚያውቅ ይህን ያህል ብዙ ችግር አይፈጠርም ነበር ብዬ አስባለሁ። አንዳንድ ሲኒማቶግራፈሮች ወይም ደግሞ ዳይሬክተሮች ሙዚቃ ስለማያውቁ ምን ሚስ እንዳረገ ምናምን ላያውቁ ይችላሉ። ስለዚህ ይሄኛውን ስህተት ለሁለቱም እሰጣለሁ። ለሲኒማቶግራፈሩም ቢያውቅ የተሻለ ነበረ። በብዛት ደግሞ ለሙዚቀኞቹ ቢያጠኑት እንደዚህ አይነት የሲንክ የማድረግ ስህተት አይፈጠርም ነበር ብዬ አስባለሁ። ይመቻችሁ ሙዚቀኞች። እዚህ ላይ ድራመሩ ስቷል። ቁጥሩ 9 ወራት ካልጠፋ ቦታ ካልታታን ሱቤት መራት ክለት ግርግር የከብቶቹ ከዚህ ከሙዚቀኞቹ በደንብ እዛ ሙድ ውስጥ ገብተው እየተጫወቱ ነው ብዬ ማሰባቸው ማንሱ ኪቦርዲስቱ ምናልባት ሳክስፎኒስቶቹ እኔ እንጃሽ ግማሽ ምናልባት እቺ ታይሚንግ አሪፍ ናት። በደንብ ይቀርጽ አይቀርጽ ሌላ ጉዳይ ነው፣ ግን ከሷ አልፎ ልክ ሳክስፎኒስቱ ሶሎ ሲያደርግ በትከሻዋ በኩል አልፎ የሄደበት ፓርት ደስ ይላል። ስንቱ ጠቢብ ነኝ ባይ እግሮቹ ስር ሰግዶ ቶሎ ባለቀልኝ የምትል ይመስለኛል፣ ሳስበው ይመስለኛል። እንደዚህ የለመደች አይመስለኝም። ላይቭ ብትሰጧት 4 ሰዓት 5 ሰዓት ልትዘምር ትችላለች ብዬ አስባለሁ። እንደዚህ ሚውዚክ ቪዲዮ ላይ ግን ሁሉን ያሰርክበት ልጅ ነው በምድር ዓለም ሳይፈጠር የመረጥከኝ ጊዜው ሲደርስ በአንድ ልጅ ያረግ ዓለም ሳይፈጠር የመረጥከኝ ጊዜው ሲደርስ በአንድ ልጅ ያረግ በርራህ ገመር በፍቅር ሰንሰለት ስበይ ራስህ ያደረከኝ አባባት ስበይ ራስህ ያደረከኝ አባባት ኧረ ቆይ እንዴ ክሬዲት ላይ እሺ አይተነዋል። በጣም አሪፍ ነው። መዝሙሩን ከዚህ በፊት ስለሰማሁት መዝሙሩ አሪፍ ነው። ስቲል ሲሰማ ደስ ይላል። ይሄ አልበም በጣም አሪፍ ነው። የአስቴር አልበም አብዛኞቹ መዝሙሮቹ በጣም ደስ ይላሉ። ጊዜው ሄደ እንጂ የአልበም ሪቪው ብሰራ ደስ ይለኛል፣ ደስ ይለኝ ነበር።
ግን ጊዜው ስለሄደ ምናልባት አንድ መዝሙሯ ላይ በጣም በጣም የሚገርም መዝሙር አላት። ምናልባት አንዱ መዝሙሯ ላይ በደንብ ቪዲዮ ምሰራ ይመስለኛል። ከዛ ውጭ ግን በጣም አሪፍ ነው። ቪዲዮ አሪፍ አይደለም ባጭሩ ማለት እንደዛ እንደማለት ነው። ብዙም ምንም አይደለም። ከሎኬሽን ከከለር አንጻር ትንሽ ይሻላል። ከዛ ውጭ ግን አሪፍ አይደለም። በጣም ብዙ ጥቃቅን የሚባሉ ስህተቶችን እያየው ነበር። አሪፍ አይደለም በሚለው እንያዘው። ከዛ ውጭ ግን አስቴር ናት። የአስቴር መዝሙር አሪፍ ነው። እናመሰግናለን። ሮቤል ነኝ። ይመቻችሁ።